አላህ ካለህበት ጭንቀት፣ ሐዘን፣ ሐሳብ እንዲያወጣ ፈልገህ ይህንን የአላህን ሱብሓነሁ ወተዓላ ንግግር እስካሁን ካላወቅ ትልቅ እድል እንዳመለጠህ እወቅ። ይህን የአላህ ሱብሓነሁ ወተዓላ ንግግር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። ረሱል ሰለላሁ ዐለይሂ ወሰለም ወደ አላህ መንገድ በሚጣሩበት ጊዜ፣ ዳዕዋ በሚያደርጉበት ጊዜ ቁረይሾች ያላግጡባቸው ነበር፣ ይቀልዱባቸው ነበር። እነሱ የሌለባቸውን አለባቸው እያሉ ያስወሩባቸው ነበር። የዚህኔ ረሱል ሰለላሁ ዐለይሂ ወሰለም አዘኑ፣ ተጨነቁ። አላህም ሱብሓነሁ ወተዓላ እንዲህ ሲል መልእክቱን ላከላቸው። ወለቀድ በርግጥ ናዕለሙ እናውቃለን፣ አነከ የዲቁ ሰድሩከ ቢማ የቁሉን አንተም በሚሉት ነገር ልብህ የሚጠብ መሆኑን በርግጥ እናውቃለን አላቸው። ስለዚህ መፍትሄው ምንድን ነው? ፈሰቢሕ ቢሐምዲ ረቢከ ጌታህን ከማመስገን ጋር አጥረው። አሁን ላይ የምታዩኝ ወንድም እህቶቼ ጭንቀት፣ ሐሳብ፣ ሐዘን ካለባችሁ ከመላሳችሁ እነዚህ 4 ዚክሮች አይጥፉ። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር። አስከተልና ምን አለ አላህ ሱብሓነሁ ወተዓላ? ወኩም ሚነ ሳጅዲን ከሰጋጆቹም ሁን አላቸው። ወቅቱን ጠብቀ ሰላትን ስገድ። ፈርድ ሰላት ላይ ብቻ አይደለም ሱና ሰላቶችም ላይ ጠንከር። በመጨረሻ ምን አላቸው? ወዕቡድ ረበከ ሐታ ያእትየከል የቂን እውነቱም ወይም ሞት እስኪመጣህ ድረስ ጌታህን ተገዛ አላቸው።